ዛሬ ደግሞ የመጣሁት ጂም ጀምሬ ነበር እና ሼም ላይ ልብስ አዝዤ ነበር፣ ግን ከጀመርኩ በኋላ ስለነበር ያዘዝኩት ለጊዜው ዝም ብዬ በኖርማል ልብስ ነበር ስሰራ የቆየሁትና 1 ሳምንት ምናምን ሆኖኛል ካዘዝኩት ማለት ነው። እና ዛሬ ላይ መጥቷል። እስቲ አሳያችኋለሁ የስፖርት ልብሴ እና ደግሞ ሌላው ማይክ ገዝቻለሁ። እስቲ ይጠቅማል፣ ምን ያህል ያገለግላል የሚለውን እናያለን። ይህ እንኳን ለቤት ነው። መያዣ የለውም እንዴ እናታችሁ? ጎዲ ነው ጎዲ። ይህን ፀጉር ከርል እንዲያደርግ ይህ ነው። ሴቶች ታውቃላችሁ ብዬ አስባለሁ። ሴቶች ታውቃላችሁ ብዬ አስባለሁ። እንግዲህ እዚህ ውስጥ እንከተውና እዛ ፀጉራችንን ስቦ ያወጣልናል ማለት ነው። እንደዚህ ከርል ማድረጊያ ናት። እች እንኳን አንዱ ስለሚያዝ 2 ነው። ይሄ ደግሞ እንግዲህ ሚኖክሲዲል የፀጉርና ፂም ይላል ራሱ። እንግዲህ እስቲ ሞክረዋለሁ። ስንት ብር ነበረ? ትንሽ ብር ናት። ብቻ ያው ዝም ብለን ቼክ እናደርጋለን። ይሄን እንግዲህ እንዳየሁት ከሆነ ከፊቱ እንደዚህ እዚህ ድረስ ቀብተው ግንባራቸው ድረስ ነበር ፀጉር ወጣው በተከታታይች። ማይኬ መጣለች። 2 ነው ያዘዝኩት። እንዴት ነው ግን አንዱ 2 ነው እንደሚይዘው? 2 ስዕል ይላል። እስቲ ቆይ አይደል ይገርመኛል። አንዱ 2 ከሆነ ሁለት ያደረኩት ያው ኢንተርቪው ሲጀምር ይሄ ነው። አዎ 2 ነው አንዱ። ዝም ብዬ ነው 2 ያዘዝኩት። አንዱ ውስጥ ራሱ 2 ነው ያለው። ነገር እስቲ እንሞክራለን በኔክስት ቪዲዮ። እንግዲህ በቃ ብቻ አድርገን እንመጣለን። ሁለት ነው ዝም ብዬ ነው 2 ያዘዝኩት። ለካ እቺ ደግሞ ቻርጀር መሰኪያዋ ናት እና ዋይርለስ ነው። ኦኬ እስቲ እንሞክረዋለን። አሪፍ ከሆነ ያው ሼል ላይ ማዘዝ ችግሩ ወይ ይጠባል ወይ ያጥራል ወይ ይረዝማል ነው። አጥሯል ግን እንደፈለኩት ብዙም ትንሽ ቢረዝም ደስ ይለኝ ነበር፣ ግን ያው የስፖርት ስለሆነ እቺ ደስ ብላኝ ነበር በጣም። እንዴት ናት? እቺ ቁመቷም ረዘም ትላለች፣ ደቀቅ ያለች ናት።
እንዴት አያችኋት? ቆንጆ ናት አይደል? እንዴት ናት? ለቀቅ ያለ ነገር ሰዎች ቆንጆ ናት አይደል? ትመቻለች። ደስ ይላል። አሁን ደግሞ የታች ሱሪዎችን እናያለን። እንግዲህ እንትን ላይ እንዳያችሁት እንግዲህ ያው ሞዴሎች ሲለብሱ ይለያያል፣ ግን ቆንጆ ነው። ወድጄዋለሁ። ለስፖርት አሪፍ ናት። ሱሪውን ደግሞ ሁለት ይቀራል። በሰማያዊና በጥቁር ነው ያደረኩት። እንግዲህ እንደምታዩት ቁምጣ በታይት በሰማያዊ በጥቁር ደግሞ ይሆን ነው አንድ ላይ ነው። ካሜራ ላይ ጥቁር አይመስልም፣ ግን ጥቁር ነው። ላይቱ ነው የመጋረጃው ቡኒ መጋረጃ ያሳካልን። ብላኩ በስማ አነሳሳኝ አሁን ለመስራት። አይ ቆንጆ ናት። ደግሞ የተያዘ ነው ደግሞ ለየብቻ አይደለም የተያዘ ነው። ደስ ይላል። ይሄው ደግሞ በሰማያዊ የተያዘ ነው እንዳልኳችሁ። አንድ በታይት ሁለት እንደዚህ ከላይም ሶስት አለ። ስለሚሞቅ ምናምን መቀየር ይጠበቅብናል በየቀኑ በተለይ የምንገባ ከሆነና ጫማ ያው ስላለኝ አላዘዝኩም። ዝም ብዬ የስፖርት ልብስና ቦርሳ ነው። ከዛ ውጭ ደግሞ ማይኬን መታልኛለች። ረስቼዋለሁ ቦርሳ ማዘዜ እና ከዛ ውጭ ደግሞ ማይኬን መቶልኛል። እሱን ደግሞ ያው ቻርጅ ሳላረግ ከምጠቀም ቻርጅ አድርጌ ምናምን በደንብ በቀጣይ ቪዲዮ እስቲ ለውጡን እናያለን። ድምጽ ላይ ያለውን እንትን ቆንጆ ከሆነ ያጠቀማለሁ፣ ካልሆነ ይቀራል። ብቻ ግን ሰብስክራይብ እያደረጋችሁ ቺት ከላይ ያለችው ይሄው እንግዲህ አሁን ቦርሳችንን ይዘን ወደ ወርልድ ጌት ጂም እንሄዳለን ማለት ነው። እዛ እንገናኝ። ወርልድ ጌት እንግዲህ ደርሰናል። ወደ ውስጥ እንግባ። ወደ ውስጥ እየገባን ዛሬ ስተኛ ቀን አራተኛ ቀን መጣ ማለት ነው። እስካሁን 3 ቀን ነው። ውስጥ ገብቼ በደንብ ነው የምቆየው። የወርልድ ጌት የሚለው ጽሑፍ አለ አይደል? ወደዛ ውስጥ ገባለሁ። ከዛ በኋላ ከእጅን ክሊክ አድርጌ ገብቼ መስራት ነው እና ስቲም አለ፣ ፑል አለ፣ ኧረ ብዙ ነገር ነው ያለው። በቃ ያለው ሎከሪ ውስጥ አስገባና ገብቼ ሰራርቼ ምናምን ሻወር ስጠቀም እና ስቲም ስገባ ምናምን እጠቀማለሁ ማለት ነው። ሰው የለም ዛሬ።
ሳይክል እንዳና እየተራመድኩ ነው። ደረጃዋ በቃ የተንሸራተተች ትቀያየራለች። በዚህ ሰዓት መርገጥ ነው እያንዳንዱ። ጥሩ ናት፣ አልጀግም። አራት ደቂቃ ሆኖኛል እዚህ ላይ አምስት ሆነኝና ሩጫ ምናምን ደግሞ እኔ ግን ከስፖርቱ በበለጠ ስቲሙ ምናምን ነው ሞር የተመቸኝ። ቢያንስ ደክሞኝ እንኳን ጅም መስራት ባልችል መጥቼ ዘፍዘፍ ብዬ ፑል ውስጥ ስቲሚንግ ገብቼ ወደ ቤት መሄድ ይችላል። ካልሆነ ደግሞ በቃ በደንብ ሰርቶ እንትን ማለት ነው። ጥሩ ሰርቪስ ነው ያላቸው፣ ደስ ይላል በጣም። ያው ውስጥ ላይ መቅረጽ ምናምን አይፈቀድም፣ ያው ራሳችንን ምናምን ካልሆነ በስተቀር የሰው ፕራይቬሲ መጀመሪያ ስትጀምሩ ምናምን ስታናግሩ ራሱ ያሳውቋችኋል። እኔ ያው ራሴን ስለሆነ ሌላ ሰው ከኋላ ከፊት የገባ የለም ብዬ ነው እንጂ ይቻላል።
ገብቻለሁ። አሁን ሁለተኛ ዙሬ ነው። እቺ ስትሞላ ሰማያዊዋ አንድ ሁለተኛ ማይል ሮጥኩ ማለት ነው። አሁን ሻወር ልውሰድና ወደ ስቲም እንግባ። ያው እዛ ቪዲዮ ምናምን መቅረጽ ስለማይቻል ስንወጣ እንገናኛለን። ለዚህ ጋር ነው የምገባው። ጨርሼ ምናምን ወጣው ሌሽኔን ምናምን ልቀባውን ነው። ከኋላ የሚታያችሁ ፎጣውን ምናምን ከትና ወደ ቤቴ እና ፎጣዬ ዝግባት ስንት ሰዓት መሰላችሁ የገባሁት? 5 ሰዓት ገብቼ አሁን 9 ሰዓት ከምናምን ሆኗል። 10 ሰዓት ሆኗል። ኧረ 5 ሰዓት ገብቼ 10 ሰዓት ወጣሁ። ዛሬ ሳላስበው ነው ሰዓት ይገብ። ወደ ቤታችን ጥሩ ጥሩ ሽታ አድርጎኛል ማለት ነው። እንግዲህ የዛሬ ውሏችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሰብስክራይብ ማድረግ እንዳትረሱ። ሰላም ቆዩ። ቻው።